ቆይ መጽሐፍ ቅዱስ ላይ አንድ ሜምፊቦስቴ የሚባል ሰው ታውቃላችሁ? ሽባ የነበረው ሰው ሎዶባር የምትባል ቦታ የነበረ ሰው። ሎዶባር ማለት የቆሻሻ መጣያ ወይም እዚህ እኛ አዲስ አበባ ቆሼ ሰፈር የሚባል አለ። ቆሼ ሰፈር የተባለው ቆሻሻ በጣም የሚጠራቀምበት ቦታ ስለሆነ ነው። እንደውም ቆሻሻው በጣም የብዙ ዓመት ከመሆኑ የተነሳ ተደርምሶ አንድ ጊዜ በጣም ብዙ ሰዎች ላይ ጉዳት አድርሷል። እና እንደዚህ አይነት ስም የተሰጠው ሎዶባር የሚባል ቦታ አለ። እዛ ቦታ ሜምፊቦስቴ የሚባል ሰው አለ። ሜምፊቦስቴ ይባላል። ይሄ ሰው የሳኦል ልጅ ነው። እና ደግሞ ዳዊት የሳኦል ልጅ ዮናታንን ታውቁታላችሁ። እሱና ዳዊት በጣም ከመዋደዳቸው የተነሳ አንድ ጊዜ አንድ ቦታ ላይ ሆነው ኪዳን ተገባብተዋል። በጣም ስለሚዋደዱ ዳዊት አንድ ቀን እንደዚህ አለ፣ እስቲ የሳኦል ቤት አይመችም፣ ያው ሳኦል ለኔ ጥሩ አልነበረም፣ ንጉስ ቢሆንም እግዚአብሔር ጊዜ ቢሰጠው ጥሩ አልነበረም፣ ግን ስለ ዮናታን ስል ደግሞ ከሳኦል ቤት የቀረሰው ካለ ቸርነት አደርጋለሁ እና ሲፈለግ ሜምፊቦስቴ ተገኘ። ሜምፊቦስቴ ሽባ የሆነው አንድ ጊዜ አደጋጣዩ ሲመጡ ሞግዚቱ ይዘው ስትሮጥ ወድቆ ነው ሽባ የሆነው እንጂ በተፈጥሮ ሽባ ላይ የነበረ ሰው አይደለም። ያ ማለት የሆነ ጊዜ ላይ በንጉስ ደጅ ላይ ቁጭ የሚል የንጉስ የልጅ የሆነ የሚቦርቅ የነበረ ከንጉስ ገበታ ይበላ የነበረ ችግር ማያቅ ማለት ነው። በእኛ አስተዳደግ በእኛ በኢትዮጵያ ባህል የሀብታም ልጅ ታውቃላችሁ፣ የሀብታም ልጅ ነው በቃ ሜምፊቦስቴ የነበረው። ከዛ ግን በቃ ጊዜ ተቀየረና ሜምፊቦስቴ ደግሞ የቆሻሻ ሰፈር ልጅ ሆነ። እዛ ነው የሚኖረው፣ ቆሻሻ ቦታ ነው የሚኖረው። እንደውም ብዙ ጊዜ እየመጣ ጋሪ ቆሻሻ ሲጥል ሊያይ ይችላል ምናልባት። ምክንያቱም አይታችሁ ከሆነ እኛ ሀገር ቆሻሻ ይሰበሰብና ሄዶ ይራገፋል። ሲራገፍ ይሄዱና አዲስ ነገር ካለ ቼክ ያደርጋሉ። እዛ ሰፈር የሚኖሩ ሰዎች የተረሳ ወርቅ፣ የተረሳ የቀለበት ምንድነው የጣት ቀለበት ምናምን ቼክ ይደረጋል። እንደዛ ሁሌ ትሬንድ የሚኖረው ይመስለኛል ሜምፊቦስቴ። ምክንያቱም እዛው ነው የሚበላው፣ እዛው ነው የሚጠጣው፣ እዛው ነው የሚኖረው። አንድ ጊዜ እንደዛ የሚደፋ መስሎት ሲሄድ ይሄኛው ሰረገላ ሌላ ጊዜ ከሚያውቀው ሰረገላ የተለየ ጠረኑም ይለያል፣ ፈረሶቹም ይለያሉ፣ ሰዎቹም ይለያሉና ምን ነው ሲላቸው ተፈልጋል አሉት። በቃ ሊገሉኝ ነው ሲል አይደለም ንጉስ ከገበታ የተበላለ ተብለ ተፈልጋል አሉት። ወደ ሞተ ውሻ ወደ ሰው እንኳን አይደለም ያለው የሞተ ውሻ ወደ መመስል ወደኔ እንዴት ንጉስ አየ። በቃ ቸርነት ማለት ጠይቀ የተደረገልህ ሳይሆን የሚያስፈልግ የታወቀልህ ማለት ነው። አሁን ቆይ ስሙኝ ይሄን መዝሙር በደንብ እንዘምረው እኮ ነው። በጣም የምንወደው የፓስተር እንዳለ ወልደ ጊዮርጊስ